ሰላም ውዶቼ እንኳን ወደ ያሉና ቻናል በሰላም መጣችሁ እያልኩኝ በዛሬው የፊልም ታሪካችን በ2021 የወጣውን ቢ ማይ ቦይ ፍሬንድ የተሰኘውን አሪፍ ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ማብቂያ አብራችሁኝ ቆዩ እያልኩኝ ወደ ፊልሙ የሚጀምረው ጂና የምትባል ታዋቂ ተማሪን እያሳየን ነው። ጂና በኮሪያ ከታዋቂ የሙዚቃ ኢንዱስትሪ ሰልጣኝ ናት። ጂናን ለሚያያት ሰው ይህ ቀረሽ የማይባልላት ውብና ተደናቂ ሴት ናት። እሱ ብቻ ሳይሆን ጂና በትምህርት ቤቱ ጥቃት ለሚደርስባቸው ተማሪዎች ጠበቃም ናት። በዚህ ባህሪዋም በጣም ተወዳጅ ስትሆን ጓደኞቿም እንደሷ ታዋቂና ከሀብታም ቤተሰብ የመጡ ናቸው። ሃና የልብ ጓደኛዋ ስትሆን ሚንጂ ደግሞ የታዋቂ ባላባት የመጨረሻ ልጅ ናት። ጂናን ከውጭ ለሚያያት ሁሉ ሙሉ የሆነችና ሳቢ ሴትም ናት። ሱሚን የሚባል ልጅም ጂናን በጣም ይወዳታል። ጓደኛው ባውልም አርፎ እንዲቀመጥና እሱ በሱ አይን ምንም እንደሆነ ይነግረዋል። የጂናም ፍቅረኛ ያንግ ታክ ይባላል። እሱም የትምህርት ቤቱ ታዋቂ የመረብ ኳስ ተጫዋች ነው። ጂናም ትኩረት እየሰጣት ስላልሆነና ቀጠሯቸው ጋር በተደጋጋሚ እየቀረ ስለሆነ መለያየት እንደምትፈልግ ትነግረዋለች። ነገር ግን ያንግ ታክ ቀልዷን ስለመሰለው ሌላ አሳማኝ ምክንያት ይጠይቃታል። እሷም ውሸቷን ከሱ የተሻለ ፍቅረኛ እንደያዘች ነግራው ግድግዳው ጋር የተለጠፈውን አንዱ ልጅ ትጠቁመዋለች። እንደ አጋጣሚም ያህ ልጅ ሳንግሚን ነበር። ይሁን እንጂ አሁንም ያንግ ታክ አላመናትም ነበር። እናም እውነቷን ከሆነ እንድታስተዋውቀውና እውነት ከሆነ እንደሚተዋት ነግሯት ይሄዳል። ጂናና ጓደኞቿም ሱሚንን መፈለግ ይያዙታል። ባውሉም እሱ እንደሚያውቀውና ጓደኛው እንደሆነ ነግሯት ሁለቱንም ያገናኛቸዋል። ፊልሙም ወደ ድሮ ይመልሰናል። ጂና ሙዚቃ እያቀረበች ሳለ ሱሚን በውበቷ ተማርኮ ማጀቢያ ሙዚቃውን መልቀቁን ይረሳዋል። ቢሆንም ጂና ግን በልበ ሙሉነት ሙዚቃዋን ትጨርሳለች። ከዛን ቀን ጀምሮም ሱሚን በጂና ድምፅና ውበት በፍቅር ይወድቃል። ወደ አሁኑ ሲመለሱ ጂና የውሸት ፍቅረኛዋ እንዲሆን ትጠይቀዋለች። እናም ይሄ ነገር ሙሉ በሙሉ የውሸትና ዘላቂነት እንደሌለው ታስረዳዋለች። ሱሚን ግን ጥያቄውን ውድቅ ያደርገዋል። ጂናን በመልሱ በጣም ትገረማለች። በሌላ በኩል ባውል ለምን ይሄን እንዳረገና ሞኝ እንደሆነ ይነግረዋል። እያወሩም ሳለ ያንግ ታክ ይመጣል። እሱም ጂና በፍጹም እሱ እንደማትወደውና ሊሆን እንደማይችል ነግሮት ይሄዳል። ጂናን በህይወቷ ፍቅር ጥያቄ ውድቅ ተደርጋ ስለማታውቅ ይህን መቀበል አቅቷታል። ያንግ ታክም መጥቶ ዛሬ ማታ ፍቅረኛዋን እንደምታስተዋውቁ አስታውሷት ይሄዳል። ጂናም ሱሚን የሚማርበት ክፍል ገብታ እጁን ይዘው ትወጣለች። እያወሩም ጂና የሱን እገዛ የምትፈልግበትን ሙሉ ምክንያት ታስረዳዋለች። እናም የውሸት ፍቅር ለ50 ቀን ብቻ የሚቆይበትን ውል ትሰጠዋለች። ነገር ግን ዋነኛው ህግ ከእሷ ፍቅር ሊይዘው እንደማይችል ውሉ ጋር ቀርቧል። እሱም የራሱን ህግ ይጨምርበታል። እሷም ትስማማና ይለያያሉ። በኋላም ከያንግ ታክ ጋር ሲገናኙ ያንግ ታክ ፍቅረኛ እንደሌላት እርግጠኛ ሆኖ እናም ፍቅረኛ እስከሌላት ድረስ አሁንም የሱ እንደሆነች እየነገራት ያናድዳታል። ሱሚንም ውሉን ፈርሞ እሷን ለመርዳት ይሄዳል። አቅፏትም ፍቅረኛው እንደሆነች ይናገራል። ያንግ ታክም ይህን ሲመለከት በጣም ይናደዳል። በቀጣይ ቀን ከአባቱ ጋር እያወራ የሴትን ልጅ ልብ እንዴት ማግኘት እንደሚቻል ይጠይቀዋል። የአባቱንም ምክር ተቀብሎ ጂና የምትወደውን ምግብ ይገዛላታል። ጂናም ምግቡን ስታጣጥም ሲያት በደስታ ይሞላል። ማታም ወደ ቤቷ ስትመለስ ሱሚን ሊሸኛት ሲል ብቻዋን መሄድ እንደምትችል ነግራው ስትሄድ ያንግ ታክ ሲጠብቃት ታያለች። እሷም ቶሎ ብላ ሱሚን ጋር ተመልሳ አብረው እንዲሄዱ ታደርጋለች። ያንግ ታክም ሁለቱን ሲያቸው አሁንም ይናደዳል። አብረው እያወሩ ጂና ምናልባትም ያንግ ታክ ስለ እሱ ቢጠይቃት ለመመለስ እንድችል አንዳንድ ጥያቄዎችን ስለ ራሱ ትጠይቀዋለች። ሃና ጋር እያወሩ ሃና ከሱሚን የተሻለ ወንድ ማግኘት እንደምትችል እና ከእሱ ጋር ሆና ጊዜዋን እንዳታጠፋ ትመክራታለች። ከልምምዱ ስትወጣም ሱሚን ይሸኛታል። ነገር ግን ሁለቱን በድብቅ የሚከታተላቸው ሰው ነበር። ሶስቱ ጓደኛሞችም ካፌ ውስጥ እየተዝናኑ ጂና ከሱሚን ጋር ፎቶ እንደሚያስፈልጋትና ፕሮፋይሏን መቀየር እንዳለባት ስትነግራቸው ሃና ተናዳ ይህ ሀሳብ የሱሚን እንደሆነና ታዋቂ ስለሆነች ሊጠቀምባት እንደፈለገ ትነግራታለች። ጂናም ሀሳቡ የራሷ እንደሆነና ያንግ ታክ ፍቅረኛ እንዳላት አምኖ እንዲተዋት ለማሳመን እንደሆነ ነግራት ሱሚንን ደውላ ወዳሉበት ትጠራዋለች። አብሮትም ባውል ይመጣል። እሱም እየቀለደ ሚንጂን ያስቃታል። ሃና ግን ስላልተመቿት ጥላቸው ትሄዳለች። አራቱም አንድ ላይ ወደ ኢንተርኔት ካፌ ሄደው ጌም ይጫወታሉ። በመሀልም ጂና መታጠቢያ ቤት ስትሄድ ሱሚን ቦታው ጥሩ ስላልሆነ ከውጭ ነው ይጠብቃታል። ጂናም ይህን ስታይ በጥሩነቱ ትማረካለች። ሲለያዩም ፎቶ አብሮ ተነስተው ፕሮፋይሏን ትቀይረዋለች። እሱም የራሱን ፕሮፋይል እንዲቀይረው ትነግረዋለች። አብረው እየሄዱም ስለመሸ እሱ ሊሸኛት ሲል ራሷን ችላ እንደምትሄድ ነግረው ሱሚን ጃኬቷን ሰጧት ይሄዳል። ጂናም ትንሽ ፈገግ ትላለች። በቀጣይ ቀንም ያንግ ታክ የጂናን ፕሮፋይል እያየ ይናደዳል። እናም ከቡኑ ጋር ሆኖ ሱሚን ጋር ሲያወራ ጂና ትመጣና ፍቅረኛውን ለቀቅ እንዲያደርገውና ከሱ እንዲርቅ ታስጠነቅቀዋለች። ያንግ ታክም ለዚህ ለማይረባማ ልትለውጭኛችን ብሎ ሲከራከራት እሷም ለማሳመን ሱሚንን ትስመዋለች። ይህንን ሲያይ ያንግ ታክ ጥርጣሬውን አጥፍቶ ወደ መጣበት ይመለሳል። ነገር ግን ሱሚን ባረገችው ነገር ተናዶ ጥሏት ይሄዳል። ጓደኞቿም ትክክል እንዳልሰራች ይነግሯታል። እሷም ያንግ ታክን ለማሳመን እንዳረገችው ትናገራለች።
በቀጣይ ቀን ያንግታክ ድጋሚ ጂናን የግሉ ለማድረግ የስፖርት ጥበቡን ያሳያል። ጂናም ሱሚንን ለማግኘት በተደጋጋሚ ብትሞክርም እሱ ግን የተለያዩ ምክንያቶችን እየሰጠ ይርቃታል። በመጨረሻም ጓደኛ በውልን ስታማክረው በውልም ለሱ ስሜት ሳይኖራት ስለሳመችው ይህ ነገር ደግሞ ሱሚን በጣም የሚጠላው ባህሪ እንደሆነ እያስረዳት እናም ሱሚን የእውነት ፍቅር እንጂ የማስመሰል ሰው እንዳልሆነ ነግሯት ሳያስበውም ሱሚን እሷ እንደሚወዳት ይነግራታል። በዚህም ቺና በጣም ትደነግጣለች። በሌላ በኩል ሃና ምግቧን ስደፋ ሱሚን ያያታል። አብረውም እያወሩ ክብደቷን ለመጠበቅ ብዙ ጊዜ እየራባት ምግብ እንደማበላ ትነግረዋለች። ሱሚንም ስለተረዳት ለራሷ ያላትን ጥንካሬ እያደነቀ ነገር ግን ከምንም በላይ ጤናዋን ማስቀደም እንዳለባት ይነግራታል። ሃናም ባላት ነገር ትንሽ ትነቃቃለች። በመጨረሻም ቺናና ሱሚን ይገናኛሉ። ሱሚንም ያለውን የፍቅር ስሜት ሳይደብቅ ይነግራታል። ቺናም ባረገችው ነገር ይቅርታ ስትጠይቀው ሱሚንም ሁለተኛ ጊዜ ያህን ካረገች ከልቧ እንዲሆን ይጠይቃታል። ቺናም በንግግሩ ልቧን ይማርከዋል። የጂም ክላስ ጋር እሱን ስታየው የልብ ምቷ ይጨምራል። መሰልጠኛ ቦታቸው ጋር ሃና ምንም እንኳን ለ6 ዓመት ብትሰራም አሁንም ማለቋ በስራው አልረካችም ነበር። በተቃራኒው ጂና 4 ዓመትን ስትሰለጥን አሰልጣኟ በችሎቷ ሁሌም ታወድሳታለች። በቀጣይ ቀን ጂና ድጋሚ ቦርሳዋ ውስጥ እቃ ይጠፋባታል። በዛ ሰዓትም ሱሚን 22ኛ ቀናቸውን ለማክበር የፍቅረኛሞች ተመሳሳይ ቦርሳ ይዞላት ይመጣል። ጂና ሕፃን እንደሆነ ትነግረዋለች። ነገር ግን በውስጧ በጣም ደስ ይላታል። ለጓደኞቿ ቦርሳውን እንደወደደችው እየነገረቻቸው ከርቀት ያንግታክ ያያታል። አብረው በነበሩበት ጊዜም ለሁሉም ቀናቶች እያስታወሰች ስጦታ ስትሰጠው እሱ በምላሹ ግን ምንም አድርጎላት አያውቅም። ጂናም ሎከሯ ውስጥ የተለያዩ የእሷን ፎቶዎች በቅርቡ አብረን እንሆናለን ከሚል ጽሑፍ ጋር ታገኛለች። በሌላ በኩል የባውል የቲክቶክ አባላት ተሰብስበው እያወሩ ጂና የተለየ እንክብካቤን ለሱሚን ታደርግለታለች። ባውልም የቀልዱን ላይ መታው ሲል ጂና ታስቆመዋለች። ሃናም ስለምታደንቀው አርቲስት ስታወራ እንደ አጋጣሚም የሃና አርቲስት ሱሚን የሚያደንቀው ነበር። ሁለቱም የጋራ የሚያደርጋቸው ነገር እንዳለ ጂና ታይና ትንሽ የቅናት መንፈስ ያድርባታል። ሃናም ሱሚን የጠበቀችው አይነት ሰው ሳይሆን ደስ የሚል ባህሪ እንዳለውና ምናልባትም ለሱ ስሜት እንዳላት ጂናን ትጠይቃታለች። ጂናን በስሜቷ ግራ ተጋብታ ለሱ ምንም አይነት የፍቅር ፍላጎት እንደሌላት ትነግራታለች። ያንግታክም ለሃና ውለታ እንድትውልለት ሲጠይቃት፣ በሌላ በኩል ጂና ለሱሚን አሰልጣኛዋ ስለቀጠረቻቸው የራት ግብዣውን በሌላ ቀን እንዲሆን ትጠይቀዋለች። እሱም ችግር እንደሌለው ነግሯት ጂና ጸጉርን ስዳብሰው ሱሚን እንደመሽኮርመም ይላል። ሃናም የሚያደንቁት ሰው የፊልሚያ ዝግጅት ስላለ እሱ ጋር ትጋብዘዋለች። ከዝግጅቱ ሲወጡም እንደ አጋጣሚ ከጂና ጋር ይገናኛሉ። ወደ ኋላ ሲመለስም ያንግታክና ጂና እንዲገናኙ ያደረገችው ሃና ነበረች። ምንም እንኳን በያንግታክ ጠያቂነት ቢሆንም እሱም አብረው በነበሩበት ወቅት ምንም ስላልሰጣት አሁን ስጦታ ይሰጣታል። ጂናም በወቅቱ እሷ የፈለገችው ስጦታ ሳይሆን የእሱን ጊዜ እንደነበር እየነገረችው እና ሃና ይመጣሉ። በሁለቱ ቅርርብም ጂና ትቀናለች። ሱሚንም አብሮ ሲያቸው ተናዶ ይወጣል። ጂና ተከትለው ነገሮችን ለማብራራት ስትሞክር እሱ ግን ሊረዳት አልፈለገም። እሷም ተናዳ ትሄዳለች። እንደ አጋጣሚ ጂኑ ከተባለ ሰው ጋር ትጋጫለች። ጂኑ እሷን የሚከታተላት ወንድ ነበር። በሌላ በኩል እነ ያንግታክ ደጋግሞ ይደውሉላታል። ለሱሚንም ጂናን ከቅርብ ጊዜ በኋላ የሚከታተላት ወንድ እንዳለ ይነግረዋል። ጂኑ እቃዎቿን በተደጋጋሚ ሲሰርቃትና ሎከሯም ውስጥ እነዛን ፎቶዎች ሲያስቀምጥ የነበረው ሰው ነበር። ጂናም ይህን ስታክ ጥለው ትሮጣለች። በመንገድም ለያንግታክ ትደውልለታለች። ነገር ግን ብዙ ሳትል ጂኑ ከኋላው መጥቶ ስልኳን ይነጥቃታል። ጂኑ በህልም ዓለም ያለ ሰው ሲሆን ከያንግታክ ጋር ስትጣላ ለሱ ብላ እንደሆነና እንደምትወደው ያስባል። ነገር ግን ጂና ከሱሚን ጋር ስትሆን በጣም ይናደዳል። እናም እሷ ከማይመጥናት ሰው ጋር ሳይሆን ከሱ ጋር መሆን እንዳለባት ይናገራል። በዛ ሰዓትም ሱሚን መጥቶ ያድናታል። ለፖሊስ እንደደወሉ ሲያቅም እየሮጠ ለማምለጥ ሲሞክር ከያንግታክ ጋር ይጋጫል። ያንግታክም ፎቶዎችን ሲመለከት ጂናን ሲያስጨንቃት የነበረው ሰው የራሱ የመረብ ኳስ ቡድን አባል እንደሆነ ይረዳል። በመጨረሻም ጂኑ በፖሊስ ተይዞ እስር ቤት ይገባል። ሶስቱ አብረው እየሄዱ ያንግታክ ጂናን እንዲጠብቃት ለሱሚን ይነግረዋል። ጂናም ሱሚንን ለማረጋጋት ይህ የተፈጠረው በሱ ጥፋት እንዳልሆነ ብትነግረውም ሱሚን ግን የጸጸት ስሜት ስለተሰማው ሁሌም ቢሆን አብሯት እንደሚሸኛት ቃል ይገባላታል። ወደ ቤቷ እየሄዱ ጂና ቤተሰቦቿ ብዙውን ጊዜ ሌላ ሀገር እንደሚሆኑ ነግረው ወደ ቤቷ ትጋብዘዋለች። አብረውም አሪፍ ጊዜን ያሳልፋሉ። ሲመሽም ሱሚን ከጂና ትከሻ ጋር ያርፋል። በቀጣይ ቀንም ጂና ላረገላት ነገር ያንግታክን ታመሰግነዋለች። እሱም እንደ ድሮ መሆን ባይችሉ ጥሩ ጓደኛውን እንድትሆን ጠይቃ ተስማማሉ። ተሰብስበው እያወሩ ሚንጂ ለመዝናናት የክረምት ቤታቸው አብረው እንዲሄዱ ስትጠይቃቸው ያንግታክን መጥቶ መቀላቀል እንደሚፈልግ ነግሯቸው ሁሉም ለመሄድ ይስማማሉ። ቤት እንደደረሱም በውል በነ ሚንጂ ቤት በጣም ይገረማል። እዛም የተለያዩ ጨዋታዎችን እየተጫወቱ አሪፍ ጊዜን ያሳልፋሉ። ሃናና ሱሚንም ምግብ እየሰሩ ሃና ምግቡ ጋር የሚያቃጥል ቅመም እንዳያደርግበት ትጠይቀዋለች። ነገር ግን ጂና መጣ ስትቀምሰው ቅመም እንዳነሰው ስትነግረው ሃና ያለችውን ረስቶ ጂና እንደምትወደው የሚያቃጥለውን ቅመም ይጨምርበታል። ሃናም በዚህ በጣም ትናደዳለች። አብረው እየበሉ ሃና ሾርባ እንዲያደርግላት ሱሚን ትጠይቀዋለች።
በዚህም ሁሉም ግራ ሲጋቡ ያንግታክ እቃዋን ተቀብሎ የሰውን ፍቅረኛ ማዘዝ እንደሌለባት ነግሯት ራሱ ያደርግላታል። ማታ ላይም ሱሚን የስልኩ ባትሪ ስላለቀ አብረው ሂደው ቻርጅ እንዲያደርጉ ይጠይቃታል። እሷም ትስማማና አብረው መሄድ ይጀምራሉ። መንገድ ላይም ተቀምጠው ጂና ስትዘፍን ሱሚን ተመስጦ ይሰማታል። እሱም ድምጿ እንደሚያምር ነግሯት ሊሳሳሙ ሲቀራረቡ በውሾች ድምፅ ተደናግጠው ይለያያሉ። በድብቅ ሀና ስታያቸው በሁለቱ ቅርርብ በጣም ትቀናለች። ተናዳም ከያንግታክ ጋር ሲገናኙ የጂናና የሱሚን ግንኙነት በውል የተያዘ እንደሆነ ትነግረዋለች። ያንግታክን በሰማው ነገር በጣም ይገረማል። በቀጣይ ቀን ወደ ቤታቸው ሊመለሱ ቁርስ እየበሉ ሳለ ሚንጂ የተረፈ ብዙ ምግብ እንዳለ ስትናገር ጂና ከሚተርፍ እሷ ወደ ቤቷ እንደምትወስደው ስትናገር ሀና ተናዳ ጂና ስግብግብና ሁሉንም ነገር ለራሷ ብቻ መውሰድ እንደምትፈልግ ትናገራለች። ጂናም በንግግሯ ተቆጥታ ከእሷ ያላት ችግር ምን እንደሆነ ትጠይቃታለች። በዛ ሰዓት ማና ምንም ሳትል ትወጣለች። ያንግታክም ተከትሏት ምን እንደሆነች ሲጠይቃት ከሱሚን እሷን ፍቅር እንደያዛት ይረዳል። እሱም በስሜቷ ብቻ እንዳትመራና ጥሩ አጋጣሚን እስክታገኝ እንድትጠብቅ ይመክራታል። ምክንያቱም እሱም ጂናን የግሉ ለማድረግ አጋጣሚውን እየጠበቀ እንደሆነ ይነግራታል። የሚሰለጥኑበት ቦታ ጋር ጂና ለሁሉም ነገር ሀናን ይቅርታ እየጠየቀቻት ሳለ አሰልጣኛቸው ስለመጣች ንግግራቸውን ያቋርጡታል። አሰልጣኟም አሁን ላይ በጀት እያነሰ ስለሆነ ሰልጣኞቹ ከኪሳቸው እንዲከፍሉ ስትጠይቃቸው ጂና ተናዳ ይህ ውላቸው ጋር እንደሌለና እንደምትቃወም ስትናገር አሰልጣኟ እሷ የተለየ ችሎታ ስላላት እንደማትከፍልና ሌሎች ግን ሀናንም ጨምሮ መክፈል እንዳለባቸው ትናገራለች። ጂና ግን አሁንም የሀናንና የሌሎችን ጎን ይዛ እነሱም ቢሆን ልክ እንደሷ መክፈል እንደሌለባቸው ስትከራከር ሀና ግን እንደማገዝ እሷ እንደማይመለከታት ነግራት እንደሚከፍሉ ትናገራለች። ጂና ግን አሁንም ሀና ከጎኗ ባትሆንም የሚሰራው ስራ ልክ እንዳልሆነና ከዛሬ ጀምሮ እንደለቀቀች ተናግራ ትሄዳለች። ከዛም ወጣ ወደ ሱሚን ትሄዳለች። እሱ ጋር ሆናም ያለውን ነገር በሙሉ ታወራዋለች። ሱሚንም ብዙ እንዳትጨነቅና ማድረግ ያለባትን እንዳረገች ይነግራታል። እያወሩ ሙዚቃዋን በራሷ ዩቲዩብ ላይ እንድትለቅ ሀሳብ ያመጣላታል። ጂና ብታመነታም ሱሚን ግን ያበረታታታል። ጂናና ታላቅ እህቷም ካፌ ውስጥ ተገናኝተው እያወሩ እህቷ ስለ አዲሷ ፍቅረኛዋ ስትጠይቃት ጂናም ስለ ውላቸውና በጊዜ ብዛት ግን ከልቧ እየወደደችው እንደሆነና አሁን ላይ ውላቸው ሲያልቅ ፍቅሯን ለመግለጽ እንዳሰበች ትነግራታለች። በሌላ በኩል የነ ጂና አሰልጣኝ ለሀና ጂና ለቡድኑ አስፈላጊ ስለሆነች እሷን እንድትመጣ ማድረግ ከቻለች የከፈለችውን ብር እንደምትመልስላት ስትነግራት ሀና በዚህ በጣም ትናደዳለች። በቀጣይ ቀን ጂና ሙዚቃዋን በዩቲዩብ ትለቃለች። እይታውም ገና በአንድ ቀን ከ100,000 ያልፋል። ሱሚንም እስክርቢቶ መሬት ላይ ወድቆ ሊያነሳው ሲል ጂና አጋጣሚውን ተጠቅማ እጁን ትይዘዋለች። እሱም እጇን ላለመልቀቅ በግራ እጁ ይጽፋል። እነ ሀናም ተሰብስበው ያንግታክ በመረብ ኳስ ችሎታው ቃለመጠየቅ እየተደረገለት በልቡ አንዲት ሴት እንዳለችና ለእሷም ምስጋና ሲያቀርብ እነ ሚንጂ ስለ ጂና እያወራ እንደሆነ ይረዳሉ። ቆይቶ መታጠቢያ ውስጥ ሱሚን መጥቶ ንግግሩ ጋር ምን ለማለት እንደፈለገ ሲጠይቀው ያንግታክም ቅኔ በሚመስል መልኩ ጨዋታው እንዳላለቀ ነግሮት ይሄዳል። በአሁሉም ቻርጀር ፈልጎ የሱሚንን ቦርሳ ሲፈትሽ ከጂና ጋር የያዙትን ውል ያገኙታል። እነሱም በውሉ ትንሽ ሲሳሳቁ ያሳየናል። ሀናም ከአሰልጣኟ ጂና እንድትመለስ እንድታረጋት በተደጋጋሚ ትጽፍላታለች። በመንገዷም ሱሚንን ታገኘዋለች። እሱም ጂና የት እንደሆነች ሲጠይቃት ሀና ስለ እሷ መስማት እንደሰለቻት ነግረው ሱሚንን ከእሷ ለመንጠቅ ውላቸው ካለቀ በኋላ ከእሷ ጋር እንዲሆን ትጠይቀዋለች። ሱሚንም ከእሷ ጋር ውሉ ቢያልቅም ለእሷ ያለው ፍቅር ግን እንደማያልቅ ነግሯት ቅስሟን ይሰብረዋል። ሀናም ተናዳ ለምን ሰው ሁሉ እሷን እንደሚወዳት እየጠየቀችው ጂና ትመጣና አሁን ላይ ስለተጣሉ ከፍቅረኛዋ እንድትርቅ ነግራት ትሄዳለች። በቀጣዩ ቀንም የነ ጂና የፍቅር ግንኙነት በውል የተያዘ እንደሆነ ይለቀቅና ተማሪዎች በሙሉ ያዩታል። ይህንንም የለቀቀችው ሀና ነበረች። ጂናም እውነት እንደሆነ ለተማሪዎች ትነግራቸዋለች። ሱሚንም ሀናን ሲያገኛት ሀና ያውቃ ጂና በሱ እንደተናደደችና ልታገኘው እንደማትፈልግ ትነግረዋለች። ሱሚንም ያለችውን አምኖ ከጂና ይርቃል። ያንግታክም ዜናውን ሲያይ ያለበትን ዋና ጨዋታ ትቶ ወደ ጂና ይሄዳል። ጂናም ሱሚንን ለማግኘት በጣም ትቸገራለች። ፎቶውንም ከተለቀቀበት ቦታ ጋር ስታስተያየው ሀና እንደለቀቀችው ትረዳለች። ጂናም ያደረገችውን ስትጠይቃት ሀና ምንም ሳትዋሽ እሷ እንደለቀቀችውና እንደማይቆጫት ትናገራለች። እናም ይህን ያደረገችው ሀና ሁሌ የሚሰማትን የበታችነት ስሜት በትንሹ እንድታየው ስለፈለገች እንደሆነ ትነግራታለች። ሀናም እስከ ዛሬ ያቂማባት የነበረውን ነገር በሙሉ ምንም ሳታስቀር ስትነግራት ጂናም አሰልጠኛዋን ስትለቅ አሰልጠኛ እሷ ካልተመለሰች እሷንም እንደምታባረራት እንደዛተችባትና በእሷ ጥላ ስር መኖር እንዴት ከባድ እንደሆነ ትናገራለች። ጂናም ካለችበት ለመድረስ እሷን ብዙ እንደለፋችና ከሀና እኩል እንደሆነች ስትናገር ሀና በምላሿ በጣም ተናዳ ዝነኝነቷንና ሱሚንን ከእሷ መንጠቅ እንደምትፈልግ እየነገረቻት ሳለ የሱሚንን ድምፅ ይሰሙታል። ሱሚንን በማይክራፎን ከጂና ጋር መጀመሪያ ላይ የውሸት ውል እንደነበራቸውና ነገር ግን በጊዜ ቆይታ እሱ ለእሷ ያለው ስሜት ከልብ እንደሆነና እሷም እንደምትወደው እንደሚያስብ ተናግሮ ጂናን መጥላት ትተው ፍቅራቸውን እንዲደግፉት ይናገራል።
ጂናም ለሃና የፈለገችውን ነገር መሞከር እንደምትችል ነገር ግን እሷ በፍጹም እጅ እንደማትሰጥ ነግራት ትሄዳለች። ወደ ሱሚንም ስትሄድ ዳይሬክተሩ ያለ ፈቃዱ የትምህርት ቤቱን ሚዲያ ስለተጠቀመ እየቀጣው ያሳየናል። ከትንሽ ቀናት በኋላም ያ ወሬ አልፎ ተማሪዎች ግንኙነታቸውን ተቀብሎ እንደ ድሮ ይሆናሉ። ነገር ግን ጂና ሃና ወደ ትምህርት ቤት ስላልተመለሰች ትንሽ ከፍቷት ነበር። ያንግታክም የመረብ ኳስ ውድድሩ ስላመለጠው አሰልጣኙ ይቆጠዋል። ቢሆንም ግን ያንግታክ በህይወቱ ለመጀመሪያ ጊዜ ጂናን ስላስቀደመ የአሰልጣኙ ቁጣ ብዙ ደንታ አልሰጠውም ነበር። በመጨረሻም ጂና ሃናን አግኝታት ለምን ወደ ትምህርት ቤት እንደማትመጣና ምንም እንኳ ሃና ያረገችው ነገር ጥፋት ቢሆንም ለእሱ ያላት ጓደኝነት ግን ከሁሉም እንደሚበልጥ ነግራት እንደ ድሮ እንዲሆን ስትጠይቃት ሃናም ጓደኝነታቸው የሚመለሰው የግድ ከሱሚን ጋር ያላትን ግንኙነት ስታቆም እንደሆነና ምክንያቱም እሷም ሱሚንን ስለምትወደው ለጓደኝነታቸው ስትል እሱ እንድትተወው ትነግራታለች። በሌላ በኩል ሱሚን ውላቸው የሚያልቅበት ቀን ስለደረሰ የእውነት የሚሰማውን ነግሯት የፍቅር ጥያቄ ለማቅረብ ያስባል። ጂናም ነገ እንዲገናኙ ቴክስት ታደርግለታለች። በነጋቷም ሲገናኙ አሪፍ ቀንን አብረው ያሳልፋሉ። እያወሩም ጂና አብሮ ላሳለፉት ጊዜ አመስግነው አሁን ላይ ግን ውላቸው ስላለቀ ሁሉም እንዳበቃ ስትነግረው ሱሚን ግን እንደ አዲስ እንዲቀጥሉ ሲጠይቃት እንደማትችል ነግረው ትሄዳለች። ጂናም ከሱሚን ስትለያይ የነበራት ደስታ ሁሉ ይጠፋል። የአንግታክም ማስተውሏት ምን እንደሆነች ሲጠይቃት ጂናም እያለቀሰች ከሱሚን ጋር እንደተለያየች ትነግረዋለች። እሱም እያጽናናት እሱ ጋር ስትጣላ አልቅሳ እንደምታውቅ ይጠይቃታል። ጂናም እሱ ጋር በነበረችበት ጊዜ ትኩረት ስለማይሰጣት በየጊዜው ስታለቅስ እንደነበርና በመጨረሻ ስትቆርጥ ግን እንባዋ እንደደረቀ ትመልስለታለች። ያንግታክም ከልቡ ከሱሚን ጋር የሚለያዩበትን ቀን ሲጠብቅ እንደነበረና አሁን ላይ ግን የእውነት የምትወደው ከሆነ ሃና ያለቻትን ትታ ፍቅሯን እንድታስቀድም ይመክራታል። ሃና ጋር ሲገናኙም ሃና ሱሚንን እንደተወቹ በማሰብ ደስ ብሏት ስታወራ ጂና ሃና መጥፎ ሴት እንደሆነችና ከልቧ ጓደኛዋ ብትሆን ከሱሚን ጋር እንድትለያይ እንደማትጠይቃትና ሁሌ ለውድቀቷ እሷን ጥፋተኛ ማድረጓን ትታ ራሷ ጋር እንድታተኩር ነግራት ጥላት ትሄዳለች። ሱሚንም ጂናን መተው እንደሌለበት ገብቶት ወደ እሷ ሲሄድ መንገድ ላይ ሁለቱም ይገናኛሉ። እሷም እንደምትወደው ትነግረዋለች። በቀጣይ ቀን ክላስ ውስጥ ሃና ትምህርት ቤት እንደቀየረች ይሰማሉ። ሚንጂም ሁሌም ጓደኛዋ እንደሆነችና መምጣት ስትፈልግ እንድትመለስ ነግራት ይለያያሉ። ጂናም ሚንጂ እንዳዘነች ስለተረዳች አቅፋ ታጽናናታለች። በመጨረሻም ጂናና ሱሚን ይገናኙና አዲስ ውልን ያቀርብላታል። እናም ይህ ውል ኤክስፓየር ዴት እንደሌለው አስረድቷት ሁለቱ ሲሳሳሙ ያልቃል። ጓደኛህን ንገረኝ ማንነትህን እነግርሃለሁ እንደተባለው ተረት ጓደኛ የምናደርገውን ሰው ማስተዋል እንዳለብን የሚያሳይ አሪፍ ፊልም ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።